ፍልፍሉ እንደታመመ ታውቃላችሁ? አዎ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጠዋትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና ፍልፍሉ ያ እየተነጋገ ምን ነው ሰላም ሆኖ አሁን ተሻለ? ደህና ነው? ኦኬ ያ ባለፈው ሌሎቹን አስወጡ እኛኑ እሺ ነበር ማስተር በሩን ዝጋው ውጭ ሁኑልኝ ብለህ እንዴት እንደደነገጥኩ እኮ በእናትህ ቮሚት ብለህ ምንድን ነው እቺ ነች የሙቀት አልቃ ነው ላውጣልህ ነው ልጥራልህ ነርስ አይ ጢንጢን እያለች ነው ቴምፕሬቸሯ እሱ አንተ ነው የምታወጣት እሺ እንዴት ነው የምትሆነው እሷ ነች እቺ ነች የምትጮኸው ሻባት ወይ ያበት እንዴት እኮ እንደደነገጥኩኝ አይን እንደዚህ ሲገለበጥ እኮ በቃ የስትሮኩ እንትን ያለኝ ቦታ አለ አይደል በሱ በኩል ደሙ እንትን ማለፍ የማይችልበት መሰለኝ። አሁን ግን የፊዚዮቴራፒው ምናምን ካለ ይስተካከላል። እሺ አሁን ባላንስ ማድረጉ ነው ያቃተኝ። በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዘነኝ ታውቃለህ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔን ለራሱ ቪዲዮ መቅረጽም ለራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ከምን ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማር ነው እንድትማርና እንድማር ነው። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማር ነው እንድትማርና እንድማር ነው። የኔ ደግሞ ለብዙ ሰው ማስተማሪያም ይሆናል። ይሄንን ነው የምለው አዶዬ። እውነት እኔ እኮ ጥንካሬ እንደሆነ የታየኝ ስንገባ የቀለድከው ቀልድ አሁንም ቀልድ አልተለየንም ካንተ ጋር ነው። ምንድን ያልከን ስለ ነዳጅ ነዳጅ እስከሚያልቅ ነው እዚህ ያለው ሲያልቅ እግሬ ቆሰቆሳል ራሱ አለ። ነዳጅ ሲጠፋ እግሬን እንትን ብሎኝ እንጂ እነሳለሁ። ለማስተማሪያ ነው እነሳለሁ። እኛ የተመረጥን ሰዎች እግዚአብሔር እኛን ነው የሚጠቀመው ለማስተማር ሰው ለማንቃት። አንተ ብዙ ሰዎች አሁን ታነቃለህ ራሳቸውን እንዲንከባከቡ ይሆናል ጤናቸው በጣም እና ትምህርት ላይ ነን። እውነት የተመረጥን ሰዎች ማለት እንዲህ ነን። በጥሩ ብቻ ሳይሆን በአንዳንድ ነገሮችን በዝቅታም እግዚአብሔር ያወጣናል ወደፊት ይሁን ባንፈልገው። በሌላ ሰው ክፉ ሆኖ ከማይ በእኔ ሰው ቢማር አሪፍ ነው እንጂ እነሳለሁ። ከእግዚአብሔር ጋር እነሳለሁ አዶዬ። ይህንን ደግሞ ቆሜ ነው የማወራው። ግዴታ ነው። ይህንን ነው እኔ በጣም አዶዬ የሚገርምህ አንድ ነገር ማስታወሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለው። አዎ አሁን ለመጣ ሲለው ለምስክርነት አለ። ለምስክርነት መጣው። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ
ለማሳየት ያብቃኝ ነው የምለው። አመሰግናለሁ። አይዞህ። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እወድሃለሁ፣ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮችን እንሰራለን አብረን። እሺ ወጥቼ ከአንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ አመሰግናለሁ። አዶዬ ሰላም ግቡልኝ። አረፍ በሉ። እሺ ነበር እወድሃለሁ። እሺ እየመጣሁ አያቸዋለሁ። እሺ በቃ አዶዬ ሰላም ሁኑልኝ። አትጨናነቅ። አለን በቃ ራስ ጨርስ። ጭንቀት እዛው ክፍ አድርጌ አንድ ነገር መታስ ምንም ነገር ለአንተ ትቼዋለሁ። በቃ እሺ ነበር ሰላም ግባልኝ። እወድሃለሁ። እሺ ቻው። አንዳንድ ጥያቄዎች እጠይቀዋለሁ። ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ፣ ግን አሁን ባሉ ሲቹዌሽኖች የእሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለግኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀቁት ያለሁት። ፍልፍሉን አስፈቅጄ ባለቤቱንም አስፈቅጄ ማለት ነው። አንድ ጥያቄ ልጠይቅ ወንድም ማለት ፍልፍሉ ወደ ሆስፒታሎች ነው የገባው። ቤት ሆኖ ነው እንትን ያጋጠመው። ቀረጻ ላይ ያራያ ራሴን አመመኝ። ወደዚህ ስመጣ ወደ ምድምራቱ አሁን ወደ 20 ቀን ሆኖናል እዚህ ካለም ማለት ነው። አሁን እንዴት ነው? እየተሻለው ነው ወይስ የባሰበት ነው? ትንሽ አስረዳኝ። ምክንያቱም አሁን ውስጥ ያለው ከሱ ጋር ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑን መገልበጥ ጀመረ። ከዛ እንደዚህ በቃ ራሱን መቆጣጠር አቃተው። ዶክተሮች ተጠርተው ነርሶች ተጠርተው ነው በቃ ፎቶ መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው ለመናገር ፍልፍሉ እንደዛ ሆኖ ስላየ። አሁን ያየከው እውነት ለመናገር ያስደንቃል። አሁን በጣም ከፍተኛ ላይ ነው ህመሙ። ወጣ ገባ እያለ ያለው ማለት ነው። ራሱን መቆጣጠር እስከሚያቅተው ማለት ነው። አሁን ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው። ይመጣ እንዲገባ ይላል። በጣም እንክብካቤ ያስፈልገዋል። የሀገር ባለውለታ ነው። ብዙ ነገር ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለ ነው። ምክንያቱም መመለስ እንችላለን።